ጠይቁኝ። አዳዲስ ጤና ነክ ነገሮች ኢንፎርሜሽን በወጡ ቁጥር ከእናንተ ጋር ሼር ማድረግ ወዳለሁ። ለእኛ ለህብረተሰባችን ጥሩ የሚሆን የሚባለውን ወይም መጥፎ ነው የሚባለውን ነገር ሁሉ አዳዲስ ነገር ስሰማ ለእናንተ ጋር መጥቼ ያው ሼር አደርጋለሁ ማለት ነው። So the National Center for Biotechnology Information ባደረገው ጥናት ላይ ሳይንቲስቶች በደንብ ተመራምረው የደረሱበት ነገር ነው። this is a new study አዲስ ስተዲ ነው እና እኛ በባህላችን ብዙ አንድ ሴት በጣም ደጋግማ ጽንሳለች ሲላት በጣም ልጆ እየወረደ ሲያስቸግራት ልጅ ጸበል ትጠመቅ አይነ ነው ምናምን ይባል ነበር። አሁን ያው ሳይንቲስቶች አጥንተው በደረሱበት ነገር ላይ ነው ሼር ማድረገው ማለት ነው። የመጀመሪያው ምክንያት አንድ ሴት ልጅ ጽንስ የማይዝላት it's very poor quality sperm አንድ ወንድ ልጅ ከ30 ዓመት በኋላ የስፐርም ኳሊቲው እንደሚቀንስ ወይም ደግሞ ዲኤንኤ ፍራግመንቴሽን ወይም የዲኤንኤ ዳሜጅ በስፐርም ምክንያት የዲኤንኤ ዳሜጅ ሲመጣ ማህፀኑ መያዝ አይችልም ማለት ነው። እንደምታውቁት አንድ ጽንስ የሚይዘው ግማሽ የወንድ የሴት ልጅ ግማሽ ደግሞ የእናት ወይ ግማሽ የአባት ዘር ተቀላቅሎ ያው ልጅ የሚፈጠረው ማለት ነው። እና ብዙ ጊዜ ዳሜጅድ የሆነ ስፐርም አንድ እንቁላል ፈርቲላይዝ ካደረገ በኋላ አቅም ስለሌለው ያ ስፐርም ሴት ልጅ ያ የጸነሰው ነገር ይወርዳል ማለት ነው። አሁን ይሄንን ደርሰውበታል። ሌላ ደግሞ የደረሱበት ነገር አንድ ሴት ልጅ እርግዝናዋ ጥሩ ይሁን መጥፎ ይሁን የእናንተ የስፐርም እንደሚወስንም ደርሰውበታል። አንድ ሴት ልጅ 9 ወር እርጉዝ ስትሆን ያ እርግዝናዋ በጣም ኮምፕሊኬሽን አለበት፣ በጣም ብዙ የሚያማት ከሆነ በጣም ሚዝራብል የሆነ ፕሬግናንሲ ካላት ከሱ ከወንዱ ዘር ጋር የተያያዘ እንደሆነ ይሄን ደግሞ አቮይድ ማድረግ እንደሚችል ደርሶበታል። አንድ ወንድ ልጅ ሚስቱን ለማስረገዝ ሲሆን ከ8 ወራት በፊት ራሱን ማጽዳት ቢጀምር፣ ኤክሰርሳይዝ ቢያደርግ፣ ጥሩ ምግብ ቢበላ፣ መጠጥ መቀነስ፣ ጭስ ይሄ ሪክሬሽናል ድራግ ጫትም ሲጋራ ምናምን ብታቆሙ፣ ዳይታችሁን ብታስተካክሉ የሚስቶቻችሁ ፕሬግነንሲ በጣም ኤክስፒሪየንስ ማለት ነው በጣም ጥሩ እንደሚሆንና ልጆቻችሁም ሻርፕ የሆነ የብሬን ዴቨሎፕመንት እንደሚኖራቸው ነው። እና ብዙ ጊዜ እኛ ሰው ይጠጣል በፓርቲ ይገናኛል፣ አብሮ ያድራል፣ ከዛ ጠዋት ነው እኔም ብዙ ማስረዳት የለብኝም እኛ ሀገር ባህላችን ነው መጠጣት ምን ማለት ግን አንድ ወንድ ልጅ ከ30 እና 35 ዓመት ከሞላው በኋላ የሲሪየስ የሆነ የስፐርም ኳሊቲ እና ኳንቲቲ ችግር እንዳለ ነው የደረሱበት። እና ብዙ ጊዜ ከዛም በኋላ የሚጸነሱት ልጆች የብሬን ዴቨሎፕመንታቸውም ፎከስድ እንደማይሆን በጣም ብዙ ኤዲኤችዲ ያለባቸው ልጆች የሚወለዱት ኦቲዝም ከዚህ ጋር ሊያይዝ ይችላሉ። እርግጠኛ አይደለሁም እዛ ላይ እንኳን ግን ብዙ ነገሩ አሁን የሴቷን እርግዝና እኔ ፎከስ ማድረግ የምፈልገው ግን በጣም ሴቶች እርግዝናቸው ሚዝራብል የሆነ እርግዝና እንዲደርስባቸው የሚያደርገው የሎው እና ፑር ኳሊቲ ስፐርም እንደሆነ ደርሰውበታል። እና ይሄ ደግሞ መቀየር ይችላል። አንድ ወንድ ሚስቱ ጥሩ የፕሬግነንሲ ኤክስፒሪየንስ እንዲኖራት ከፈለጋችሁ 9 ወር ሳትሰቃይ ልጇ እንድትወልድ ከፈለጋችሁ ራሳችሁን ጽድት ማድረግ ነው። ልጃችሁም ደግሞ ሻርፕ እንዲሆንላችሁ ማለት ነው። ያ የእናንተ ስፐርም የልጃችሁ 100% የእሷም ዘር ቢኖርበትም ግን የስፐርሙ እንትን ይላል የእናንተን ክሊን ሰውነት ይፈልጋል ማለት ነው። እና ባካችሁ ወንዶች ይሄንን ነገር ለሚስቶቻችሁም ለምትወልዱት ለፊውቸር ልጆቻችሁም ስትሉ አስቡበት። that's all I have today for today. Thank you። ሰላም ያገ ልጆች እንዴት ናችሁ?